ከተማን ተቆጣጥሯል። ከባህር ዳር እስከ እንጅባራ ያለው ዋናው የፌዴራል መንገድ ተዘግቶ በዋለበት የተደረገው የፋኖ ተጋድሎ ከፍተኛ ድል የተገኘበት ሲሆን የብልጽግናው ሰራዊትም ከ200 የማያንስ የጦር መሳሪያን ለፋኖ አስረክቧል። ከ170 የማያንስ ሰራዊቱም ከጥቅም ውጭ ሆኖበታል። የሰዓቱ ዜናችን በቀዳሚነት የሚያስደምጣችሁ የድል ዜና ነው። ጨጭሆ ዛሬም የድል ዜና አሰምታናለች። በጨጭሆ የተሰማው የድል ብስራት ዜና ምንድነው? የግዙፉ ኮር 3 ዋና አመራሮች ከፊቱ ነው የመሩት ውጊያ ውጤቱ ምን ይመስላል? በዜናችን ዝርዝሩ ይደመጣል። ከወልዲያ እስከ አለማጣ ያለው ቀጠና ምን ይመስላል? የህወሓት ታጣቂዎች ከብልጽግናው ሰራዊት ጋር ትከሻ የሚለካኩበት የአለማጣ ከተማ ዛሬ ያስደመጠችን ጥብቅ መረጃ አለ። የህወሓት ካድሬዎች አለማጣ ላይ ይህን ሁሉ ሲያደርጉ ሌሎች ምን ይሰሩ ነበር የሚል ጥያቄ ያስነሳል። ዜናችን በዝርዝር የሚያቀርብላችሁ ሌላው መረጃ ነው። ሰዓቱን ጠብቆ ይቀርብላችኋል። ጎንደር ላይ የተፈጠረውን የፋኖ አንድነት ሲያስተባብሩ ከነበሩ የኮሚቴ አባላት መካከል አንዱን የፋኖ መሪ አነጋግረነዋል። የሰራዊቱ ስሜት እንዴት ነበር? ይህ የሰላም አንድነት በዘላቂነት እንዲቀጥል ከማን ምን ይጠበቃል? የፋኖ መሪው አጽንኦት ሰጥቶ የተናገረበት ዋናው ነጥብ ነው። በዜናችን ተሰሙታላችሁ። አርበኛውም በአንደበቱ ይገልጸዋል። እነዚህንና ሌሎች መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ አዲስ ቅዳም ላይ ታላቅ ወታደራዊ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ አዲስ ቅዳም ከተማን ተቆጣጥሯል። በተጋድሎም ከፍተኛ የመሳሪያ ክምችት ያገኘ ሲሆን ከ100 በላይ የብልጽግናውን ጥምር ጦር አባላትም እርምጃ መውሰዱን አስታውቋል። የአፋባ አጼ ቴዎድሮስ ዕዝ የ3ኛ ጎጃም አገው ምድር ክፍለ ጦር ተደጋጋሚ ወታደራዊና ፖለቲካዊ ድል የሚቀዳጅባትን አዲስ ቅዳም ከተማን መቆጣጠሩ ይታወቃል። የክፍለ ጦር ወታደራዊ አዛዥ አርበኛ ኮማንዶ ዴቭ በመራው አውደ ውጊያ በርካታ ምሽጎችን በመሰባበርና የከተማ የጨበጣ ውጊያ በማድረግ ጠላትን በሚገባ መምታት ተችሏል። በዚህ አስደማሚ ውጊያ ከፍተኛ ድል መቀዳጀት ተችሏል ሲል የዙ ቃል አቀባይ ክፍል ገልጿል። የዙ ቃል አቀባይ ክፍል አክሎም 3ኛ አገው ምድር ክፍለ ጦር አዲስ ቅዳም ከተማን ሙሉ በሙሉ በመቆጣጠር ጠላትን ድባቅ የመታ ሲሆን የብልጽግናው ሰራዊት የቡድን መሳሪያዎችን ማለትም ዲሽቃ፣ ሞርተር፣ ዙ 23 እንዲሁም ፔምፔ የተጠቀመ ቢሆንም በአርበኛ ኮማንዶ ዴቭ የሚመሩት የ3ኛ አገው ምድር ክፍለ ጦር አባላት ግን የጠላትን ከባድ መሳሪያ ሳያስደነግጣቸው ታላቅ ድል ያቀዳጃቸውን ተጋድሎ አድርገዋል ብሏል። በዚህ ተጋድሎም ከ100 በላይ የብልጽግናው ሰራዊት እርምጃ የተወሰደበት ሲሆን 2 ብሬን፣ 1 ስናይፐርና 180 ክላሽንኮቭ መሳሪያን ፋኖ በእጁ አስገብቷል። በፋኖ እጅ ከገቡት 180 ክላሽንኮቭ መሳሪያዎች መካከል 2ቱን የክፍለ ጦር ዋና አዛዥ ኮማንዶ ዴቭ ነው በምርኮ ያመጣቸው። ከሞት ከተረፉት የብልጽግናው ሰራዊት አባላት መካከል 50 የሚሆኑ ቆስለኛ መሆናቸው ታውቋል። ይህ በእንዲህ እንዳለ የአፋባ አጼ ምኒልክ ዕዝ ላስታ ሳምነው ኮር በዋግምራ ብሔረሰብ አስተዳደር ዞን አስ ከተማ በመግባት ታላቅ ድል ተቀዳጅቷል። የኮሩ 3 ክፍለ ጦሮች ማለትም ኃይሉ ከበደ፣ ማረጉ ተማረና ተፈራ ማሞ ክፍለ ጦሮች ቅንጅት ባደረጉበት በዚህ ተጋድሎ አስ ከተማን በከፊል መቆጣጠር የተቻለ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስ ውጊያው እንደቀጠለ መሆኑን የደረሰን መረጃ ያመለክታል። የሶስቱ ግዙፍ ክፍለ ጦሮች የቅንጅት ውጊያ የብልጽግናውን 2 የሻለቃ መሪዎች ላይ እርምጃ እንደተወሰደባቸው የገለጹት የአካባቢው ነዋሪዎች አንድ የባዲን ካድሬና የሚልሻ አዛዡን ጨምሮ ከ15 በላይ የብልጽግናው ስርዓት ወታደራዊና ፖለቲካዊ የታችኛው መዋቅር አመራሮች ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር በጋይንት አውራጃ ጨጮ ዙሪያ ታላቅ ድል መቀዳጀቱ ተገለጸ። ተጋድሎን አስመልክቶ አስተያየቱን የሰጠው የ206ኛ ኮር ቃል አቀባይ አርበኛ ጋሻው ግዛት የለጣና ቴሌቪዥን እንዳስታወቀው የኮሩ አመራሮች ለስራ ስምሪት ወስደው ወደ ጨጮ ማቅናታቸውን የሰማው ያገዛዙ ጥምር ጦር በሌሊት አፈና አድርጎ የነበረ ቢሆንም በተሰጠው ያጸፋ ምት ከፍተኛ ኪሳራ አስተናግዶ ተመልሷል ብሏል። ጠላት ባቀደው ውጊያ ፋኖ ውጤታማ የሆነ ድል ተቀዳጅቷል ሲል የገለጸው የኮሩ ቃል አቀባይ አርበኛ ጋሻው አክሎም ነፋስ መውጫ ከተማ ማዘዣውን ያደረገው ያገዛዙ ሰራዊት ትናንት ምሽት ከ3 አቅጣጫ ተነስቶ ወደ ጨጮ መድኃኔዓለም ያቀና ቢሆንም የ206ኛ ከፍ ያለው ደሴ ኮር አመራሮችና እግረኛ የፋኖ ሰራዊት በቆረጣ ገብተው ከፍተኛ ኪሳራ አድርሰውበት በትነውታል ብሏል። በ206ኛ ከፍ ያለው ደሴ ኮር ዋና አዛዥ ኮሎኔል አዲሱ ደባልቄ፣ የኮሩ ምክትል አዛዥ አርበኛ ምስረታው ተፈራ
እንዲሁም በዋና ዘመቻ መሪው አርበኛ መላኩ ዋለልኝ የተመራው የውጊያ ከ34 በላይ የሚሆን የብልጽግናውን ጥምር ጦር ሞትና ቆስለኛ ማድረጉን የዓይን እማኞች ለጣና ቴሌቪዥን ተናግረዋል። በሌሊት የጨበጣ ውጊያ ጭምር የተደረገበት የጨጮ ትንቅንቅ ፋኖ በዜሮ መስዋዕትነት ያገዛዙን ሰራዊት ከፍተኛ የሆነ ሰዋዊና ቁሳዊ ኪሳራ አድርሶ ወደ መጣበት እንዲመለስ አድርጎታል ሲል የገለጸው ቃል አቀባዩ አርበኛ ጋሻው የጠላት ኃይል የመጣው የፋኖ አመራሮችን ለማፈን ሲሆን የተነሳውም ከጎብጎብ አርብ ገቢያና ነፋስ መውጫ ነበር። ይህ ኃይል ከሶስት አቅጣጫ ተነስቶ ወደ ጨጮ ቢያቀናም በፋኖ ብርቱ ክንድ ተመክቶ ወደ ታች ጋይንት አፈግፍጓል። ሆኖም ፋኖ የጠላትን ሰራዊት ሽሽት እግር በእግር እየተከታተለ እየለቀመው አርፍዷል በማለት የድሉን ስፋትና የተጋድሎውን ዝርዝር መረጃ ገልጿል። ከፋኖ ብርቱ ምት የተረፈው የብልጽግና ሰራዊት ታች ጋይንት ከሚገኘው የኮንክሪት ምሽጉ የገባ መሆኑን የገለጸው ቃል አቀባዩ አርበኛ ጋሻው ግዛቴ ፋኖ ጠላት በሸሸበት ጎዳና ተከትሎ ከስፍራው ድረስ በመግባት ከፍተኛ ትንቅንቅ ማድረጉን አስታውቋል። 4 ዲሽቃና 2 ሞርተሮችን ይዞ የኮሮና አመራሮች ለማፈን በሌሊት ያቀናው የብልጽግናው ሰራዊት በርካታ የነፍስ ወከፍ መሳሪያዎች ከነተተኳሾቹ ለፋኖ አስረክቧል። ከጋይንት አውራጃ አርብ ገቢያ ከተማ ቅርብ ርቀት በተለምዶ ክሬቸር የሚባል ስፍራ የሰፈረው የብልጽግናው ሰራዊት የፋኖን የጨበጣ ውጊያ መቋቋም ሲያቅተው የዘፈቀደ የሞርተር ድብደባ እያደረገ እንደሆነ የገለጹት ደግሞ የአካባቢው ነዋሪዎች ናቸው። የአካባቢው ነዋሪዎች ለጣና ቴሌቪዥን እንዳስታወቁት በርካታ የመከላከያ የአድማ ብተናና የሚልሻ አባላት ወደ አርብ ገቢያ በሰልፍ ሲገቡ ተመልክተናል ብለዋል። 7 የመከላከያ ዩኒፎርም የለበሱ አስከሬኖችን ወድቀው ማየታቸውንም ገልጸዋል። ንግግር ሲጀመር ነበር ሰራዊቱ ደስታውን የገለጸው። አርበኛ አበበ መልኬም የአማራ ፋኖ ጎንደር ጠቅላይ ግዛት እዝና ደጃዝማች በላይ ዘለቀ እዝ መሪዎች በመካከላቸው የነበረውን ልዩነት ፈተው ወደ ሰላም ሲገቡ በሁሉም ቀጠና የሚንቀሳቀሰው የፋኖ ሰራዊት ደስታውን የገለጸው ገና ንግግሩ ሲጀመር ነው ሲል አርበኛ አበበ መልኬ ተናገረም። የአፋድ ጎንደር ጠቅላይ ግዛት እዝ ከፍተኛ አመራርና የጄኔራል ኃይሌ ዘውባን ተክፍለ ጦር ዋና አዛዡ አርበኛ አበበ መልኬ ከጣና ቴሌቪዥን ጋር በነበረው ቆይታ ከጅምሩ ጀምሮ በኮሚቴው ተሳታፊ ስለነበርኩ ሂደቶቹን አውቃቸው ነበር። እርቁ እንደሚፈጸምም ተስፋ ነበረኝ። እውነተኛ ሰላም መስፈኑ የድካማችን ውጤት በመሆኑና የአማራም ሕዝብ በእኛ ልዩነት ብዙ ዋጋ ሲከፍል ስለቆየ አሁን ያንን በሚያስቀር መልኩ ሰላም በማስፈኑ ደስታዬ ወደር የለውም ብሏል። አርበኛ አበበ የሚመራውን ክፍለ ጦር ጨምሮ በቀጠናው የሚንቀሳቀሰው የሁለቱ እዝ ሰራዊት አባላት የተሰማውን ስሜት ሲገልጽም ገና መሪዎቹ ንግግር ጀመሩ ሲባል ሰራዊቱ የደስታ መግለጫ በሆነው ጥይት እያጮኸ ነበር ደስታውን የገለጸው። ይህ የሚያሳይህ የፋኖን አንድነት የማይፈልግ የሰራዊት አባል አለመኖሩን ነው። በዚህ ሰዓት እኛ በምንንቀሳቀስበት ቀጠና ያለው የፋኖ ሰራዊት በከፍተኛ ደስታና የማሸነፍ ስነ ልቦና ተሞልቷል በማለት የአፋድ ጎንደር ጠቅላይ ግዛት እዝና የአፋባ ደጃዝማች በላይ ዘለቀ እዝ መሪዎች ያወረዱት ሰላም ለሰራዊቱ የሰጠውን ደስታ ገልጾታል። አሁን የተፈጠረው ሰላምና የወረደው እርቅ ቀጣይነት ኑሮት የአማራን ሕዝብ በሚጠብቀው መልኩ የተጠናከረ ትግል ለማድረግ ሁሉም የበኩሉን አዎንታዊ ሚና እንዲጫወት አርበኛ አበበ ጥሪ አቅርቧል። በተለይ ሚዲያዎችን በተመለከተ አጽንኦት ሰጥቶ ተናግሯል። አመሰግናለሁ። ከጣና ቴሌቪዥን ነው። አርበኛ አበበ መልኬ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ከፍተኛ አመራርና የጄኔራል ኃይሌ ዘውባን ክፍለ ጦር ዋና አዛዥ እንደምን ሰነበት። ሰሞኑን ሁለቱ የጎንደር እዞች ሰላም ማውረዳቸውን አስመልክቶ ሰፊ መነጋገሪያ የሆነ ርዕሰ ጉዳይ ነበር። ይህንን የአንድነትና የሰላምን እርቅን በተመለከተ አንተን ጨምሮ በአንተ ስር የሚመረጡ ሰራዊት ስሜታችሁ ምን ይመስላል? አመሰግናለሁ ወንድሜ። እንግዲህ ይህ ነገር ያው በጉጉት የምንጠብቀው ጉዳይ ነው። እንግዲህ የአማራ ሕዝብ የኢትዮጵያ ሕዝብ ይህን ነገር በጣም በጉጉት ሲጠብቁት የነበረ ከዚህ በፊትም ሰፊ ስራ ሲሰራበት የነበረ እንግዲህ